ጥንታዊ እና ዘመናዊ ኢትዮጵያ ታሪካዊ ጉዞ ሰላም እንደምን አላችሁ? ዛሬ ከጥንታዊት እስከ ዘመናዊት ኢትዮጵያ የሚዘልቅ አስደናቂ ታሪካዊ ጉዞ እንጀምራለን። እንደ አፍሪካ ጥንታዊ ሀገር ኢትዮጵያ በርካታ ታሪካዊ ምዕራፎችን አልፋለች። የአክሱም ግዛት አንደኛው 7ኛው ክፍለ ዘመን በንግድ እና በኃይል የታወቀ ታላቅ ግዛት ነበር። የንጉሥ እዝናን እና ካሌብ ዘመን በተለይ አስደናቂ ነበር። በዚህ ዘመን ግርማ ሞገስ ያለው ክልልና መዋቅሮች ተገንብተዋል። እስልምና በኢትዮጵያ ታሪክ ውስጥ ትልቅ ሚና ተጫውቷል። የእስልምና እምነት ወደ ኢትዮጵያ መግባት ከነቢዩ ሙሐመድ ዘመን ጀምሮ እንደነበር ይታወቃል። በተለይ በ7ኛው ክፍለ ዘመን በመካከለኛው ምስራቅ የነበረው የእስልምና ስርጭት በኢትዮጵያም ተጽዕኖ አሳድሯል። በርካታ የኢትዮጵያ ክፍሎች እስልምናን ተቀብለዋል። በተለይ ደግሞ በምስራቅና ሰሜን ምስራቅ ኢትዮጵያ የአክሱም ግዛት ከዳከመ በኋላ በርካታ እስላማዊ መንግስታት በኢትዮጵያ ተነስተዋል። እነዚህ መንግስታት ከሌሎች እስላማዊ አገራት ጋር በንግድና በዲፕሎማሲ ትስስር ነበራቸው። እስልምና በኢትዮጵያ ባህልና ማህበረሰብ ላይ ከፍተኛ ተጽዕኖ አሳድሯል። ዛሬም እንደምታዩት በኢትዮጵያ ውስጥ ትልቅ የሙስሊም ማህበረሰብ አለ። በኢትዮጵያ ታሪክ ውስጥ እስልምናን ማካተት ሙሉውን ታሪካዊ ምስል ለመረዳት በጣም አስፈላጊ። ከዚህ በኋላ ኢትዮጵያ በርካታ ውጣ ውረዶችን አልፋለች። በመካከለኛው ዘመን የአክሱም ግዛት ቢዳከምም ብዙ አዳዲስ መንግስታት ተነሱ። ክርስትና እንደ ዋና ሃይማኖት ተቀባይነት አግኝቶ በባህልና በሕይወት ላይ ከፍተኛ ተጽዕኖ አሳድሯል። እንደምን አላችሁ? የኢትዮጵያን ታሪክ የአክሱም ግዛትን የክርስትናንና የእስልምናን ሚና በኢትዮጵያ ታሪክ የንግሥት ማክዳን ዘመን እና ከዚያ በኋላ ያለውን የኢትዮጵያ ታሪክ በተጨማሪ ማካተት ይቻላል። በተለይም በ16ኛው ክፍለ ዘመን በኢትዮጵያ የነበረው ኢማም አህመድ የአህመድ ግራኝ ወረራ እና የእሱ ተጽዕኖ በኢትዮጵያ ታሪክ ላይ ትልቅ ቦታ ይገባዋል። በ19ኛው ክፍለ ዘመን ንጉሠ ነገሥት ቴዎድሮስ እና ምኒልክ ኢትዮጵያን አንድ በማድረግ እና ዘመናዊ መንግሥት በመገንባት ላይ ትልቅ ሚና ተጫውተዋል። ይህ ዘመን የኢትዮጵያን ሉዓላዊነት ለማስጠበቅ ከውጭ ኃይሎች ጋር በተደረጉ ትግሎች ተለይቷል። የአድዋ ጦርነት በማካሄድ አውሮፓ ወራሪዎችን መትታ ዛሬ አቆይታ ዛሬ ኢትዮጵያ እንደ አፍሪካ አንዷ ፈጣን እድገት እያደረገች ያለች ሀገር ናት። በኢኮኖሚ በማኅበራዊ እና በፖለቲካ ዘርፍ ብዙ ለውጦች እየተደረጉ ነው። ሆኖም ግን አሁንም ብዙ ፈታኝ ሁኔታዎች አሉ። ከጥንታዊ እስከ ዘመናዊት ኢትዮጵያ የነበረውን አጭር ታሪካዊ ጉዞ አብረን አድርገናል። በቀጣይ ክፍል ደግሞ እንገናኛለን። ኮፒ ሊንክ፣ ሼር ማድረጋችሁን አትርሱ። እናመሰግናለን።